ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በሱዳን የሚገኘው የህወሓት ወታደራዊ ካምፕ ዛሬ አየር ጥቃት ደርሶበታል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ በዚህ ሰዓት ወደ እናንተ አደርሳለሁ። ሰሞኑን የህወሓት ታጣቂዎች በትግራይ በሽራሮ በኩል በኤርትራ ወደ ሱዳን እንቅስቃሴ ሲያደርጉ ከ3 ቀናት በፊትና ትናንትና መሻሹን ተከታታይ ድሮን ጥቃቶች መፈጸማቸው ይታወቃል። ዛሬ ደግሞ በሱዳን የሚገኘው የህወሓት ወታደራዊ ካምፕ የድሮን ድብደባ ተፈጽሞበታል ተብሏል። የአየር ድብደባው እኩለ ቀን ላይ ነው የተፈጸመው። ከዚህ ጋር በተያያዘ ያለውን አጠቃላይ ዝርዝር መረጃ አደርሳችኋለሁ። ዛሬ በህወሓት ወታደራዊ ካምፕ ላይ ከባድ የአየር ድብደባ መፈጸሙን የመረጃ ምንጮች ገልጸዋል። በሱዳን ሸረሪና የሚገኘው የህወሓት ወታደራዊ ካምፕ ላይ የአየር ጥቃት የተፈጸመው ዛሬ ሰኔ 1 2018 እኩለ ቀን ገደማ እንደሆነ በዚሁ ቀጠና ያሉ የመረጃ ምንጮች ይገልጻሉ። ከወልቃይት ሁመራ እና በረከት አካባቢ በትይዩ በሚገኘው የህወሓት በተለይ ሸረሪና ተብሎ የሚጠራው ግዙፍ ወታደራዊ ካምፕ ላይ በተፈጸመው ጥቃት በጥይት ዲፖ፣ በጦር መሳሪያ ማከማቻ ወይም ደግሞ በሰዎች ላይ የደረሰው ዝርዝር ጉዳት እስካሁን አልታወቀም። ከሰዓት በኋላ ታጣቂዎቹ ካምፑን ለቀው ለመሸሽ ተሽከርካሪዎችን ወደ አካባቢ እያስጠጉ መሆናቸው ታውቋል። እንግዲህ የደረሰው ጉዳት በዝርዝር እየተጣራ ነው። መረጃው እንደደረሰው ወደ እናንተ የሚደርስ ይሆናል። ይህንን በተመለከተ ዝርዝር መረጃዎች እየተጣሩ ነው የሚገኙት። የአየር ድብደባው ከ3 ቀናት በፊት በሽራሮ ቀጠና ከተፈጸመው የአየር ጥቃት የቀጠለ እንደሆነ የገለጹት የመረጃ ምንጮች ከሽራሮ ገመሃሉ አካባቢ በኤርትራ በኩል ወደ ሱዳን የተንቀሳቀሰው የህወሓት አርሚ 13 መሆኑ ይታወቃል። የመጀመሪያው ዙር የህወሓት ኃይል ሱዳን ውስጥ መግባቱም ተገልጿል። በሱዳን የሚገኘው በተለይ ዛሬ ጥቃት ተፈጸመበት ካምፕ ውስጥ የሚገኙ ታጣቂዎች እንደምታስታውሱት ጥቅምት 29 ጥቅምት 30 2013 ዓ.ም ማይካድራ ላይ ያንን አሰቃቂ ጭፍጨፋ ፈጽመው በሱዳን ወጥተው በተባበሩት መንግስታት ድርጅት በስደተኛ ስም ወደ አካባቢው ካምፕ ከሰሩ በኋላ ወታደራዊ ዝግጅት ሲያደርጉ የነበሩ ናቸው። አሁን ጌታቸው ረዳ እንግዲህ የአብይ አህመድ ባለስልጣን በወቅቱ በሱዳን ውስጥ ያላቸውን ጦር በተመለከተ ገለጻ ሲያደርግ ያው ብዙዎቻችሁ ታስታውሳላችሁ። ይሄ ሰራዊት ነው እንግዲህ ዛሬ ጥቃት ተፈጸመበት። ዛሬ ከዚህ ጋር በተያያዘ አንዱ ክስተት ምንድነው? ለዚህ ሰራዊት አርሚ 7 እየተባለ በሚጠራው ወታደራዊ አዛዥ ጀነራል ሙዘይና መኮንንና ከትግራይ በኤርትራ በኩል የወጣውን የህወሓት ጦር ወደ ሱዳን አቀባበል ለማድረግ ቀጠሮ እንደነበር ነው የታወቀው። ከሱዳን ያለው ጀነራል እና ከትግራይ የወጣው ጀነራል ዛሬ የመጡትን የአርሚ 13 አባላትን አቀባበል ለማድረግ ቀጠሮ እንደነበር ነው የታወቀው። የቀጠሮ ቦታቸውን በዚህ ወታደራዊ ካምፕ ሸረሪና ተብሎ በሚጠራው እንደሆነ የገለጹት የመረጃ ምንጮች ይህ የአየር ጥቃት በተፈጸመበት ሰዓት ጀነራል ሙዘይ መኮንን በሱዳን ያለው የህወሓት ሰራዊት አዛዥና አሁን ከትግራይ ይህንን ታጣቂ እየመራ የወጣው ጀነራል መኖር አለመኖራቸው የታወቀ ነገር የለም። ህወሓት በሱዳን ቀጠናዎች በተለያዩ ወታደራዊ ካምፖች የቁስለኛ ማዕከላትና የጥይት ማከማቻዎች እንዳሉትም ወልቃይት አካባቢ እየደረሱ መረጃዎች ያሳያሉ። በሱዳን ከሚገኙ የህወሓት የጥይት የሎጂስቲክ ወታደራዊ ማዕከላት መካከል የተወሰኑትን ለመመልከት ያክል በገዳሪፍ ውስጥ 2 የህወሓት የታጣቂዎች ማዕከላት ይገኛሉ። ሀሻባ ተብሎ በሚጠራው አካባቢ እንደዚሁ የጥይት መጋዘንና ጊዜያዊ የህወሓት ወታደራዊ ካምፕ ይገኛል። መድኔ ተብሎ በሚጠራ ቦታ ደግሞ ወደ ካርቱም በሚወስድ ዋና መንገድ ላይ እዚህ ቦታ ላይ የህወሓት ወታደራዊ ካምፖች፣ የቁስለኞች ማዕከልና የህክምና ጣቢያ ይገኛል። ጀነራል አልቡርሃን ጎን ሆነው የተዋጉ የህወሓት ታጣቂዎች በነበረው ውጊያ አካል ጉዳተኛ የሆኑ የሚገኙበት ማዕከል ነው። መደኔ ተብሎ በሚጠራው አካባቢ ጊዜያዊ የቁስለኞችና የማገገሚያ ማዕከል ነው። ሌላው ዘሃና ተብሎ የሚጠራ ቦታ ነው። ይህ ቦታ በኢትዮጵያ ድንበር ቅርብ ርቀት ላይ የሚገኝ ነው። መካናይዝድ ኃይል ለማቋቋም በሱዳን ያለው የህወሓት ታጣቂ እዚህ አካባቢ እንቅስቃሴ እያደረገ እንደሆነ የወጡ መረጃዎች ያሳያሉ። ሌላው ኩምብሪ ሃንቱ ተብሎ የሚጠራ ቦታ በአረበኛ እንግዲህ ድልድይ ስር እንደማለት ነው ብለዋል የመረጃ ምንጮቹ። በዚህ አካባቢም አዲስ የህወሓት ታጣቂዎች ወታደራዊ ካምፕ እያቋቋሙ ነው። እነዚህ የሚጠሩት በሙሉ ሱዳን ውስጥ ያሉ ናቸው። እነዚህ በጊዜያዊ የህወሓት ካምፖች ያገለግሉ ያሉ የሚገኙ ቦታዎች እንደሆኑ ተገልጿል። ይህ በእንዲህ እንዳለ ከሁመራ ትይዩ ባሉት የኢትዮጵያና ሱዳን አካባቢዎች ወይም ደግሞ በእነሱ አጠራር አልፋሽቃ ተብሎ ከሚጠራው የሱዳን ቀጠና ባሻገር የህወሓት ታጣቂዎች ወደ ብሉ ናይል ግዛት የኢትዮጵያ አሶሳ ቀጠና ምዕራብ ኢትዮጵያ ሄደው መስፈራቸውም ተገልጿል። 2 ካምፖች በጊዜያዊነት በዚህ ቀጠና እንደተቋቋሙ ከሱዳን የ4ኛ ክፍለ ጦር ብርጌድ 13 ብርጌድ 16 ጋር በመሆን ኩርሙክ ግንባር ዘመቻዎችን ለማድረግ ወደ አካባቢው የተንቀሳቀሱ የህወሓት ታጣቂዎች ባለፈው ሮብ በአርኤስኤፍ ታጣቂዎች የመድፍና የሞርተር ጥቃት ጉዳት ደርሶባቸዋል።
በዚህ ቀጠና አልደማዚን ተብሎ በሚጠራና አልማክራ ተብሎ በሚጠሩ አካባቢዎችም የህወሓት ታጣቂዎች ስምሪት እንደወሰዱ ይታወቃል። ከዚህ ጋር በተያያዘ አርሚ 13 ሰሞኑን ወደዚህ ቀጠና የተንቀሳቀሰውና የድሮን ድብደባ የተፈጸመበት የአርሚው የመጀመሪያው ኮር እንግዲህ ተከዜ አካባቢ እንደሚገኝ፣ ሁለተኛው ኮር ደግሞ ዋህላ እና ነሃቢ ተብሎ በሚጠሩ አካባቢዎች ወጥቶ በእግር ጉዞ አድርጎ ወደ ኤርትራ ሸሸቢት ተብሎ ወደሚጠራ ቦታ መስፈሩን በኤርትራ መካናይዝድ ጦር አቀባበልና እንዲሁ ደግሞ ድጋፍ እንደተደረገለት እና ወደ ሱዳን ለመውጣት ዝግጅት እያደረገ እንደሆነና ኮር 3 ተብሎ የሚጠራው ደግሞ ቀድሞ ወደ ሱዳን የወጣውና ባለፈው ጥቃት የተፈጸመበት ኃይል እንደሆነ መረጃዎች ገልጸዋል። ይህ በእንዲህ እንዳለ በተለያዩ አካባቢዎች የሚገኙ የህወሓት አርሚዎች ወታደራዊ ስምሪትና ግዳጅም ያው እንግዲህ ተሰጥቷል። ወደ ሱዳን ከተንቀሳቀሰው አርሚ ባሻገር በትግራይ ውስጥ የሚገኙ አርሚዎችም ከትላንት ጀምሮ ወታደራዊ ግዳጅና ስምሪት ተሰጥቷቸዋል። ይህ በእንዲህ እንዳለ ደግሞ እንግዲህ ይህንን በወታደራዊ እንቅስቃሴና ግዳጅ ባለበት ሁኔታ በትግራይ ጉዳይ እሰራለሁ የሚለው የጌታቸው ረዳ ፓርቲ ዛሬ መግለጫ አውጥቷል። ጌታቸው ረዳ በትግራይ ያለው ፖለቲካዊ፣ ማህበራዊ ቀውስን በተመለከተና በትግራይ እየተፈጸመ ባለው ወረራና ትንኮሳ ምክንያት ትግራይ ከባድ አደጋ ላይ እንደወደቀና በጦርነት ሳቢያ የህዝብ መፈናቀል፣ ረሃብ፣ ከባድ የኑሮ ውድነትና ማህበራዊ ቀውስ በከፍተኛ ሁኔታ ቀጥሏል ብሏል። በትግራይ ያሉ ሁሉም የሰላም የፖለቲካ ኃይሎች ከሁሉም ለውጥ ፈላጊዎች ጋር ለመስራት ዝግጁ መሆኑን አረጋግጧል። በነገራችን ላይ የነጌታቸው ፓርቲ ሰላም ፈላጊዎች ብሎ መግለጫ ሲያወጣ እንግዲህ ትዝብትም ግርምትም ሊሆን ይችላል። በታህታይ አዲያቦ ገመሃሎ ተብሎ በሚጠራው አካባቢ ሽራሮ አካባቢ የተፈጸመውን የድሮን ጥቃትና የወጣቶችን እልቂት እንዳሳዘነው ገልጿል። በትግራይ ወጣቶች ላይ እየደረሰ ያለው ስቃይና ሞት እንዲሁም ደግሞ እየታየ ያለው ተስፋ መቁረጥን በጥልቀት ለመረዳት የትግራይ ወጣቶች ለሰላማቸውን ለማረጋገጥ እንዲታገሉ ጥሪ አቅርቧል። ይሄ ስምረት ይባላል። ይህንን መግለጫ ያወጣው ከረጅሙ መግለጫ በአጭሩ ነው ወደ እናንተ ያቀረብኩት። እንግዲህ በኢትዮጵያ ታሪክ ህዝብም እንዲያው ሊያውቀው የሚገባው በኢትዮጵያ ታሪክ ባሉ የፖለቲካ ፓርቲዎች የራሱ የታጠቀ ኃይል፣ የራሱ ወታደራዊ ካምፕ እንዲሁም ደግሞ የታጣቂ ኃይል ክንፍና ከዚህ ጋር የተያያዘ ለታጣቂ ኃይሉም ለፖለቲካ ፓርቲውም ከመንግስት በቀጥታ ድጋፍ የሚደረግለት ፓርቲ ካለ ስምረት ፓርቲ ነው። እንግዲህ ስምረት ፓርቲ ከተማ ላይ ነጌታቸው ረዳ ስምረት ብለው ይጠሩታል። ጫካ ላይና በረሃ ላይ ደግሞ ራሱን ቲፒኤፍ እያለ ይጠራል። ይህ እንግዲህ የራሱን ታጣቂ ኃይል የያዘ የፖለቲካ ፓርቲ ነው። ይህ እንግዲህ ህዝብ ሊያውቀው የሚገባና ወደፊት በኢትዮጵያ ታሪክ ውስጥ ደግሞ በዚህ መንገድ የሚመዘገብ ፓርቲ ነው። ሌላው ወደ አማራ ክልል ስንሄድ በአማራ ክልል በተለያዩ አካባቢዎች ያሉ ወታደራዊ እንቅስቃሴዎች ቀጥለዋል። በጉና ተራራ ስር በክምር ድንጋይ ወጣ ብሎ በሚገኝ ዘበራ ተብሎ በሚጠራ ቦታ እጀባ ላይ በነበሩ ኮንቮዮች ላይ የደፈጣ ጥቃት መፈጸሙን የወጡ መረጃዎች ይገልጻሉ። ዘበራ ተብሎ በሚጠራ ቦታ ከክምር ድንጋይ ወደ ደብረ ታቦር በሚወስደው መንገድ ላይ ማለት ነው በተፈጸመው ድንገተኛ የደፈጣ ጥቃት የደረሰው ዝርዝር ጉዳት በውል አልታወቀም። አብይ አህመድና አብይ አህመድ ሙስናን በወታደራዊ አዛዦች፣ በሲቪል ተቋማት እና በሲቪል ባለስልጣናት ላይ ሙስና እንደ ስርዓቱ መግዣ ይጠቀምበታል። ለምሳሌ ይላል የመረጃ ምንጭ በቅርቡ አንድ ሚኒስትር ለቢሮ ማሳደሻ ያወጣውን በመቶዎች የሚቆጠር ሚሊዮን ገንዘብ አብይ አህመድ ደርሼበታለሁ ካሁን በኋላ በሚል ማስፈራሪያ ብቻ ለቆታል ሚኒስትሩን ብለዋል። ይህ እንግዲህ ምን ያክል ሙስና የስርዓቱ መግዣ ወይም ደግሞ እያስፈራሩ ሰዎችን ለረጅም ጊዜ ለመግዛት ስልት እንደሆነ ያሳያል። ሰዓት ከተለያዩ አካባቢዎች ማሰባሰብ ያቀረብኳቸው አጫጭር መረጃዎች እነዚህን ይመስላሉ። ስለተከታተሉ